السلام عليكم ورحمة الله وبركاته ودايتو ተከታታዮቼ እንዴት ናችሁ ከኔ ጋር ሁሉ ሰላም አልহামዱሊላህ ዛሬ ይዤላችሁ የመጣሁት የዶናት አሰራር ነው በጣም ቆንጆ የሆነ ሶፍት የሆነ ዶናት አሰራር ነው ሰርታችሁ ሞክሩት እኔ በተለያየ አይነት አሰራር ሞክሬው ይሄን በጣም የወደድኩት ነው ሶፍት ሆኖ በጣም ጣፋጭ ነው ያለ እንቁላል ያለ ጁቡን ያለ ይሄ ደግሞ አላሁመ ሰለላ መሐመድ ኩዝበራ ሞክሬው እንደዚህ በወተትና በካሜራ ብቻ ሞክሬው ልዩነቱ በጣም ሰማይና ምድር ነው በጣም ቆንጆ ነው ይሄን ሞክሩት እናንተም ታመሰግኑኛላችሁ እዚህ ጋር የጨመርኳቸው ግብአቶች ያው ቪዲዮ እንዳይረዝም ነው እዚህ ላይ ቁጭ ቁጭ አድርጌ ቀለል እንዲል አሁን አስረዳችኋለሁ ማለት ነው ይሄ ዝባዴ ነው ማለት ነው ዝባዴ አንድ ማንኪያ ስኳር አንድ ሲኒ አንድ እንቁላል እዚህ ጋር ደግሞ ካሜራ በትንሿ ማንኪያ አንድ እርሾ ማለት ነው እቺ ደግሞ ኩዝበራ ናት ኩዝበራ ለምንድነው በጣም ደቃቁ እንደዚህ የተፈጨው ነው መሆን ያለበት ያልተፈጨው ጥርስ ላይ እንዳይቀር የተፈጨው ነው መጠቀም ያለባችሁ እቺን በትንሿ ማንኪያ ጨምሬ ያለው ያው በዱቄታችሁ መጠን መጨመር ትችላላችሁ አሻን ያጣፍጣዋል ሽታው ራሱ ልነግራችሁ አልችልም የዳቦ ማለት ነው በጣም ያጣፍጣዋል ይሄን ጀርቡ ሞክሩትና ታመሰግኑኛላችሁ ነው ማለት በርግጠኝነት ይሄ ደግሞ ጁቡን ሳይን ነው ጁቡን ሳይን ደግሞ እንዲለሰልስ ይረዳዋል ማለት ነው አጂናውን ይሄ ደግሞ ወተት ነው እቺ ትንሽ ጨውናት ማለት ነው ትንሽ ጠብ ነው ያረኩት በቃ ዘይት ማልጨመርኩም እጄን ለማስለቀቅ ያው ሁሌም እንደምላችሁ አጂናይ ላይ እኔ ዘይት ብዙ ተጠቃሚ አይደለሁም ምክንያቱም በቃ እጄን መጨረሻ ላይ አጂናውን እንደዚህ ከድኜ ከማስቀመጤ በፊት ትንሽ እንደዚህ ጠራርጓለሁ ሳህኑን በቃ በዛ መልኩ እንጂ ዘይት አልጠቀምም በዚህ መልኩ ይሄን አማስዬ ለብ ባለ ውሃ አሽቼው በኋላ እንዴት እንደሆነ እናየዋለን አጂናውን በዚህ መልኩ አሽቼ ጨርሻለሁ ይሄው በደንብ እንደታሸ ምናቀው ያው ለምን አሁን ዘይትን እንደዚህ ነው እዚህ ላይ እንደዚህ ቀብቼ ያችሁ ምን በቃ በደንብ ሲታሽ እንደዚህ እጃችሁን አይዛችሁም እጅ ላይ አይጣበቅም አጂናው በቃ ሶፍት ሆኗል ሶፍት ሆኖ መታሸቱን ምናቀው በዚህ መልኩ ነው በዚህ መልኩ አጅኔው ከደኝ አሁን በቃ አቆየውና ኩፍሲል ሰራለው ማለት ነው ዶናቴን በዚህ መልኩ አጂናዬ ኩፍሲል በኋላ ሰርተን አብራና ያያለን ይሄው ዶናታችን ማሻአላ ተባረከላ ተጠብሶ ወጥቶ ይሄን መስሏል በጣም ቆንጆ ነው ሶፍት ነው ይሄው ማሻአላ ተባረከላ ትኩስ ነው ገና ይሄው ቆርሺ ላሳያችሁ ይሄው ሰርታችሁ ሞክሩት በጣም ሶፍት ነው ማሻአላ ተባረከላ እንግዲህ ጾም ነው ብዙም እንዳያስቆመጃችሁ ጾማችሁ እንዳያስፈታችሁ ላል በጣም ቆንጆ ነው ይሄንን ሰርታችሁ ሞክሩት እንግዲህ በመንፈልገው በነገርኳችሁ በሁሉም ያለ እንቁላል በእንቁላል በወተት በሁሉም መስራት ይቻላል ይሄንን ግን በጣም ወድጄዋለሁ ሰርታችሁ ሞክሩት በሌላ ቪዲዮ እስክንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ